አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለሕዝባችን። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ ይዤላችሁ የመጣሁት ያው ባለፈው ሱፍራ እየሰራሁ አሳይቻችሁ ነበረ እና አሁን ላይ ደግሞ ተጨርሷል የማለት ነው። በ3 አመቱ ያው ሀረብ ቤት ታውቃላችሁ፣ ሙሉ ምቾት የለም። ስራ በምንጨርስበት ሰዓት አረቦቹ ይተኛሉ። ያው ትንሽ ሶፍራ መስራት ትንሽ ያስቸግራል። ማብራት ይፈልጋል አይደል? በደንብ እያየን ነው የምንሰራው። በመኝታ ሰዓት ደግሞ ሀረብ ቤት ማብራት አብርተው ቁጭ ለማለት ትንሽ ከብዳና አቆይቸው ነበረ። ብቻውን በመጨረሻም ተጨርሷል እላችኋለሁ። በጣም ነው የሚያምረው። ግን እዚህ ላይ ካሜራው ላይ በጣም የሆነ ፊልተር ያለው ይመስላል። ግን ፊልተር አላረኩበትም። በኖርማል ካሜራ ነበር የቀረስኩት። ግን ፊልተር ያለው ይመስላል። ቅርታ ያው ትንሽ ጉፋን ይዞኝ እያነፋለለኝ ነው። እኔ ይመስላል እላችኋለሁ። ቤተሰብ ሱፍራው በጣም ነው የሚያምረው። ያው አያችሁት። አንዳንድ ሰው የኢትዮጵያ ባንዲራ ያለበት የቡና ሱፍራ ዲዛይኑ አልቆበታል ይላሉ። መቼም ቢሆን የኢትዮጵያ ባንዲራ ዲዛይኑ አያልቅበትም መቼም ቢሆን። ምክንያቱም ያያችሁ ከሩ ባንዲራችን ነው። አሁን ብዙ አይነት አሰራር መጥቷል የቡና ፈርሻ። ግን ይሄም ቢሆን ደግሞ አያስጠላም። እኔም ወደው አረንጓዴ ቢጫ ቀዩ አያምርም? የኢትዮጵያ ባንዲራ ስለሆነ ማለት ነው። እሱ ነው በጣም ደስ ይላል። እንደዚህ ፈረሻ አድርጎ ረከቦቱን ከመሀል ረጋ አድርጎ በቃ ደስ ሲል እኮ